ሙካ ምንድን ነው? አዎ ሙካ እኮ አጠገቤ ናት። ኧረ እኔም አውቃለሁ። እኔም እነግርሻለሁ። እኔም አውቃለሁ። አንቺ በእኔ ስልክ አታውሪ አላልኩም? ቆይ እስኪ ሙካ እንዴ በእኔ ስልክ አታውሪ አላልኩም? የራስሽ ስልክ የት? እሺ ቆይ ልደውልልሽ። እንዴ የአንቺ ስልክ እኮ ሙካ የኔ ሳፋሪኮሙ ማለት ነው። ወደ ኢትዮ ቴሌኮም ምናምን አይደውልልኝም። ለዛ ነው የራስሽ ጉዳይ ነው እሱ። አንዴ ልደውል ዛሬ ረዱ ጋር እኔ እነግርሻለሁ። ሳባ ሄሎ ወይ ረዱ ስሚኝማ፣ ምንድን ነው የፈለግሽው መጀመሪያ ለመስራት ምን አልሽኝ? ሙቅ ደግሞ ሙያንቺን ሰው ላይ እየጠየቀች ነው። ቀላል አይደል እንዴ? እሱማ እኮ ቀላል ነው በጣም። ምን አንቺ ሙቅ እንዴት ግን እስካሁን አታውቂ? ይገርማል በጣም። አንቺ ሰርቶ እንደሚያግድ ሙቅ አንቺ ምንድን ነው እነግርልሻለሁ። ምኑን ሰርቶ እንደሚያግድ ያርግሽ አንዴ። አይ አንቺ ሄሎ ወይዬ አዱ ኔትወርክ እኮ ነው። ያቆራል። ዝናብ እየዘነበ ነው ለዛ ነው። እሺ ምን ሆነሻል? ፍርኖ ዱቄቱ ምን ይሰራልሻል? ጤፍ የለም? ለጤፍ ዱቄት ውሃውን ፈላ ታደርጊያለሽ መጀመሪያ ማለት ነው። አንቺ አላቅም አይሻልሽም እንዴ? አንዴ አውርጪ። ሄላ ለበት አላቅም ብትይ ሄላ ረዱ ስሚኝ አንዴ። ከሌላ ሰው ጋር ነው የምታወራው ሙካ ከኔ ጋር አይደለም። አንቺ ስልኩ ነው ምን መሰለሽ ረዱ፣ ውሃው በጣም ሲፈላ እንዲህ ፍልክ ሲል ማለት ነው ምን እንደምታደርጊ ታውቂያለሽ? ዱቄቱን ነው የምትጨምሪበት ላይ ወራይ ዱቄቱን የጤፍ ዱቄቱን አስተሽ ባናቱ ጨምሪና ማማሰል ቶሎ ታማሰያለሽ። ያበደ ሙቅ ማለት ነው። ልጅቷን በቅዘን እንዳገጃት አንቺ ጨውና ሁላችሁንም ጨምሪው። ጨውንም ስኳሩንም ብትጨምሪ ቆንጆ ነው። ተፈላሽ ግን ስልኩን አጨርሺ። እሷ እኮ ናት የደወለችው። እሷ ናት የደወለችው። ማን የደወለው? እስኪ አንዴ ጆሮዬ ላይ አድርጊልኝ። እንዴት ታውቂያለሽ ማን እንደደወለ? ማን የደወለው? ቢያት ረዶ አንቺ አይደል የደወልሽው? ያው ብላለች እና ማለት ነው። ረዱ ሙቁን ጨረስን ማለት ነው ዛሬ። አንቺ እኮ በእናትሽ እንዲህ የቀልድ ጓደኛ ያለችሽ መስሎሻል። ሲቻገርሽ ያን ነገር እንዴት ልስራ ስትይ ብቻ እኔ ጋር ደውይ።